ቅድም መዘምራኑ ሲዘምሩ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ምክር ሰናይት ለኩሉ ዘይገበራ የሚለውን ግስ ነበር ያወረዱት። እውነት ነው። ከሁሉም በላይ የሆነ የጥበብ መሰረት የጥበብ መጀመሪያ እግዚአብሔርን መፍራት ነው። በእግዚአብሔር እምነት መጽናት ነው። ሁሉም በየሃይማኖቱ እግዚአብሔርን የማያመልክ እዚህ ውስጥ የለም እና ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት፣ እግዚአብሔርን ማክበር፣ እግዚአብሔርን ማምለክ ነው። ከዛ ደግሞ ይህ ምድራዊ ጥበብን መቅሰም፣ ምድራዊ ጥበብ ትምህርት በተፈጥሮ ዕውቀታችን ላይ ተጨማሪ ሆኖ አእምሮአችንን የሚያሰፋና ዕውቀታችንን የሚያሳድግ ትምህርት ነው። እንግዲህ ትምህርት ለሁሉም መብራት ስለሆነ ለሁሉም መሪ ስለሆነ ሁሉንም አእምሮውን የሚያሰፋበት ስለሆነ ትምህርትን መቅሰም ትልቁ ጥበብ ነው እና ዛሬ ያንን ምድራዊውን ጥበብ ቀስማችሁ ተምራችሁ ሰልጥናችሁ በዛሬው ቀን የደስታችሁን በዓል ለማክበር በዚች አዳራሽ በመገኘታችሁ ሁላችንም ደስ ብሎናል። በተለይም ደግሞ በቤተ ክርስቲያን ቅጥር ግቢ የተማራችሁት ሁሉ የተለያየ ሃይማኖትም ቢሆን የተለያየ ህብረተሰብም ቢሆን ሁሉም በእግዚአብሔር ስር ነውና የሚኖረው በቅድስት ልደታ ማኅደረ ስብሐት ቅድስት ልደታ ቤተ ክርስቲያን ቅጥር ግቢ ውስጥ ይህንን ትምህርት በመቅሰማችሁ ደስ ይለናል። ለምን ቤተ ክርስቲያናችን ሁሉንም ህብረተሰብ ያካተተ የትምህርት ተማሪዎች ማሰልጠኗ ራሱ ትልቅ የሚያስደስት ነገር ነው። እንግዲህ እናንተ ትምህርቱን ቀስማችሁ ተምራችሁ በየሙያችሁ ህብረተሰቡን እንድታገለግሉ ህብረተሰቡን እንድትጠብቁ እንድታሰለጥኑ እናንተም በተራችሁ እንደገና ደግሞ የጤና ጥበቃ የተማራችሁን የጤና ሙያ የህዝብን ጤና እንድትጠብቁ ከእግዚአብሔር በታች በተሰጣችሁ ትምህርት በቀሰማችሁት ትምህርት መሰረት የህብረተሰቡን ጤና ለመጠበቅ እንድትተጉ ነው። ይሄም ራሱ አንድ ልማት ነው። ልማቱ የሰውን ጤና መጠበቅ ትልቁ ልማት ነው። የህብረተሰቡ ጤና ተጠብቆ መልካም ህብረተሰብ እንዲሆን ጤናው ተሟልቶለት ሰርቶ እንዲኖር ሀገሪቱን እንዲያለማ በልማቱ በእድገቱ በስልጣኔው እንዲካፈል ያደርገዋል ጤናው ከተሟላ። ስለዚህንን ኃላፊነት ቤተክርስቲያንን በበኩሏ አደራዋን ታስተላልፍላችኋለች። እንደዚሁም በህብረተሰቡም በመንግስትም በሁሉም የሚደገፍ የሚወደድ የሚጠበቅ ስለሆነ ሀገራችሁን በሁለገብ ስራ በጤና ጥበቃ ብቻ ሳይሆን በሁሉም በሁለገብ ስራ የልማቱ ተሳታፊዎች እንድትሆኑ የልማቱ ሐዋርያት እንድትሆኑ የልማቱ ቀደምት እንድትሆኑ ነው እንግዲህ አደራ የምንላችሁ። እንግዲህ ትምህርት ለሁሉም እንዲዳረስ የሁሉም ፍላጎት ነው። በሀገሪቱ ያለው ኢትዮጵያዊ ሁሉ በትምህርት እንዲሰለጥን፣ እንዲያውቅ፣ እንዲመራመር፣ ራሱንም በትምህርት እንዲያበለጽግ፣ ራሱንም እንዲጠቅም፣ ህብረተሰቡንም እንዲጠቅም፣ ሀገሪቱንም እንዲጠቅም በትምህርት መሰልጠን ይገባዋል። እድሉም
እንዲያገኝ ይፈልጋል። እድል ባልነበረበት ጊዜ ምንም ማድረግ አልተቻለም። ህብረተሰቡ እንዳሁኑ ሰፊ እድል ያልተገኘበት ዘመናት አልፈዋል። ምንም ያልነበረበት ጊዜ እንኳን በገጠር ኢትዮጵያ በከተሞችም ቢሆን ሰፊ እድል አልነበረም። አሁን እድሉ ሰፍተዋል። ትምህርት ቤቶቹ በዝተዋል። ብዙ ዩኒቨርሲቲዎች፣ ኮሌጆች ተከፍተዋል። ብዙ ሃይስኩሎች ሌላም ሁሉ እስከታች እስከ ኤሌመንተሪ ድረስ ትምህርቱ እየሰፋ ስለሄደ የትምህርቱ እድሉ እየሰፋ ስለሄደ ይህን እናንተ መጠቀም አለባችሁ፣ ልጆቻችሁም መጠቀም አለባቸው። በዚህ እድል ይህን እድል እንዳያመልጣችሁ ተግታችሁ ነቅታችሁ መማርና መመራመር ይገባችኋል። ዘመናችን የውድድር ዘመን ነው፣ እንዳለፈው አይደለም። ዛሬ ያልተማረ ህብረተሰብ ዋጋ የለውም። መማር ይገባችኋል። እናንተም ይህንን ትምህርት ቀስምናል ብላችሁ አትዝናኑ። ባገኛችኋት እድል ሁሉ የተመቻቸ እድል ስታገኙ ትምህርታችሁን መቀጠል ይገባችኋል። ስለዚህም እግዚአብሔር አምላክ አእምሮአችሁን አስፍቶ ጤንነታችሁን ጠብቆ ሙሉ አካላት ሰጥቶ በሙሉ አካላት እየተንቀሳቀሳችሁ ትምህርታችሁን ቀስማችሁ ለዚህ የምረቃ በዓል ስላደረሳችሁ እግዚአብሔር አምላክ የተመሰገነ ይሁን። ለዚህም ቅድም እንዳልኩት በየገጠሩም እናንተም እንዳላችሁት ራሳችሁ እንዳላችሁት በየገጠሩም ይሁን በየዳር ድንበሩ ያው የቀሰማችሁትን ትምህርት ለማካፈልና የጤናውን ሁኔታ ለመጠበቅ ህብረተሰባችን በየተሰማራበት ሁሉ ተሰማርታችሁ አደራችሁን እንድትወጡ እግዚአብሔር አምላክ ይርዳችሁ። የተባረከ የተቀደሰ በዓል ያድርግልን። በዓሉ በጣም ግሩም የሆነ በዓል ነበር። ስነ ስርዓት የሞላበት የተረጋጋ እና የዲፕሎማ አቀባበላችሁም ስነ ስርዓት የተከተለ ሁላችሁም በጣም በተረጋጋ ሁኔታ እንደነበረ በጣም ደስ ብሎኛል። እናንተንም እግዚአብሔር ይባርካችሁ ይቀድሳችሁ። አምላካችን ይባርከን ይቀድሰን፣ በምህረቱ በቸርነቱ በረድኤቱ ይጠብቀን። እናንተንም ትምህርታችሁን ሁሉ ይግለጽላችሁ። አሜን።